ሰላም እንዴት ናችሁ? ወደ ነጽ ዩቲዩብ ተከታታዮች ዛሬም ቀውጢና ባብሬ ሪአክሽን ቪዲዮ ደጌ ተመልሰናል። ጀምራል እንዴ? ይሄንን ቪዲዮ ላይክ በማድረግ ጀምሩት። ከቱ ጋር ነው? ሌትስ ጎ ልገባው ነው። ሙድስ ኮኒ ሰላም ነው። ራቢ አዎ አልችልም። ይሄን አይዞ እንቺ ለ3000 ብር ናት። ለዳቦ ወጃቱ ወሰደው ችግር የለውም። በጣም ነው የማመሰግነው። 3000 አላነሰም ለዳቦ it's all right አይዞ ፍቅራችሁ ይባረክ። አልችልም። በጣም ነው የሚያሳዝነው የኔ ፍቅር። አዎ በጣም ነው አንጀቴን የበለው የኔ ፍቅር። ልጨምርለት መጣው የኔ ፍቅር መጣው በእግዚአብሔር እኔ እሷን ደስ ይበላት ብዬ ነው። በእግዚአብሔር መልስልኝ። የድር ብር ነው 10 ብሯን ወሰድና መልስልኝ በእግዚአብሔር። የድር ብር ነው እያልኩ አባ ነገረው። ለምን እንደዚያ የድር ብር ነው ለምንህና ስጠው ይለምንና እግዚአብሔር ምን ይበቃሽ። በእግዚአብሔር እሺ በገዛ ብሩ ፊቱ ላይ ያራግፍበታል። በእግዚአብሔር አባቴ በእግዚአብሔር የድር ብር ነው። እኔ አሁን ይሄን ብር ልሰጠው አልቃት በቃ እግዚአብሔር ይስጥ ማልቀው ይስጥ። እበላለሁ ብለህ ስትበላ ለማንኛውም ራሳችሁን ነው ወንዶች። ምንድነው ሰማ ወይ የቄሱ ሚስት ላጫውታት ነው። ቄሱን እኔ ጋር እንዳይደርስ ቦሪ ያዝልኝ። አንተ የቄሱ ሚስት ላጫውታት ነው ማለት አስቀት ጓደኛ አይደል እንዴ? በቃ ሸፈንልኝ። በቃ እሺ ብራኛል። ሂድ በቃ ነው ይዘላሽ ሲወጡ ሰላም እኔ አባ መጣ ወደ ፈት ለራልክ አባ ወይ ሰላም ነው። እንዴት ነው? ደህና ነው። አረ በቃ ከዚህ በላይ አልችልም። አባ ይቅርባል ምን ተፈጥሮ ነው? እስኪ ንገረኝ ልጅ፣ ተረጋግተህ ንገረኝ፣ አታስጨንቀኝ። ሚስጥር ነበረ ግን አንድ ጓደኛዬ ነበረ። ምን ሆነ? እርሶ ቅዳሴ ባሉበት እሺ ሚስቶት ጋር ሄደ ሊወሽ ያዝልኝ ብሎኝ ነው። ወይኔ ጉዴ ይቀርበሉ ያባ ተነስተረስ እንዴ ያማል እንዴ? የኔ ባለቤት እኮ ከሞተች ድፍና 5 አመት ሆኗት። ዛሬ አመታት ወራ አክብሬ መጣሁ። ያማል እንዴ? ይብሩት እና ማን ጋር ነው ሄደው? አንተ ሚስት ጋር ነው ሄደው። አንተ ሚስት ጋር ነው ይላድላ ተወው ኦ ኖ አው አይደለም አይዞኝ አንተ እዛ ሌላ ጠብቃለህ እዛ ወይ መድኃኒዓለም። እኔ እኮ መጀመሪያ የጉንጭት ይዞት ለሕክምና እርዳታ መስሎኝ ቪዲዮውን ሪፖስት ላደርግ ነበር። ዘፈኑን ስሰማ ነው የተረጋጋሁት። ምንድነው ወንድሜ የስጋ ቤት አምፖል የሚያህል ነገር ይዘብን ትመጣለህ? ጓደኞቼ በሙሉ ጥርሳቸው አልቆ በድዳቸው ቀርተው አንተ ነህ የምታኝክላቸው ወይስ እኛ ሳንሰማ የታኘከ ተርዚና መሸት ተጀመረ? እንዴ ይሄ ነገር በምሳቃ ቢሆን እኮ 2 የሃይስኩል ተማሪ ምሳውን አጥግቦ ይሸኛል። እንዴ በልጅነት ዘንቢልና ከረጢት ሆነ አገልግላል። ጉንጭህ እኮ አብሮ ፂምህን እንደ ልብስ ማስጫ ገመድ ለጥጦት ሊበጠስ ነው የኔ ወንድም። እንዴ ሰንጠቅ ቢኖረው የ3ኛ ክፍል ተማሪ ቂጥ ነው እኮ። አረ ዲያ እውነቱን እኮ ነው። በስመ አብ እኔ ራሴ መጀመሪያ እንደ የእርዳታ ነበር መሰለኝ ካም ኤኒዌይስ የህፃን ልጅ ምንድን ነው ያለው? እሱን ነው የመሰለው። እውነቱን ነው። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን። ውሸት ሆኖ ይሄ ውሸት ነው። ኢትስ ኦኬ። what አሁን በዚህ እንደዚህ ከሆንክ ማለት ነው አሁን በውሸቱ እህቱን ብታይ ምን ልትሆን ነው? አረ ቆፍጠን በል ወንድ ልጅ ቆፍጠን። የታባቱ ምናምን ልትታገሉ እንዳባቶች እንዳያቶቻችን ተው። ኤኒዌይስ እኔም ሰላም እንዴት ነህ? ወይ እንዴት ነሽ? አለን። ፓስታ ፈልጌ ነበር። ፓስታ 150። እሺ አመሰግናለሁ። እንዴ ክፈይ እንጂ እንደውም መልሳለኝ አንተ ጋር። ስንት? 50 ብር። ስንት ነው እሱ? 150 እና 100 ብር አለብኝ። እንደዛ በያ ታዲያ ይሄው
ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ። ማን ልታስኮንኝ ነው አንቺ? አንተ አታውት እንዴ እንትን ላይ ይሄ ምንድነው የሚባለው? ሬሳ ላይ በቃለ ስትቅ ነው እንጂ How? Hold on, bro. How? የጤና አይደለም። ምንድነው? ሰጠቻ እንዴ? ሰጠሽው አንቺ ቀልብሽ የት ሄዶ ነው? አረከለ ሄሎ ጓደኛዬ ይቅርታ አድርግልኝ፣ እባክህ ሰርግ ላይ መድረስ አልቻልኩም። ይቅርታ አድርግልኝ። ኧረ ምንም አይደለም። እንኳንም አልመጣ ሙሽራ እኮ በሰርግ ይንከርጂ። አይዞህ ጓደኛዬ፣ ለአንተ ያላት መቼም አትቀርም። እሺ አይዞህ። የእሱ ያላት እስክትመጣ ይዘለት እየሄድክ ነው። ይመች አይደረግም። ሚስት ማለት ነው ብር ስጠኝ ስትልህ ለምንሽ ነው አይባልም። ስንት ነው ነው ይባላል። ያው ወንድ ልጅ የቤቱ ራስ ነው፣ ሴት ደግሞ አንገት ናት። ስለዚህ ዞር እያለን የምንገዛውን እንገዛለን ማለት ነው። ከዛፍ ላይ ሸምጥጦ የሚያመጣው ሸምጥጫ። ሴቶች የምታገቡት ባል ነው ወይስ ጠላታችሁን ነው? ይሄ ፈርስሽን ከሞላው አነሳው ሆድሽ። አንተ ደግሞ አታርምኝ። ቁጭ ብለሽ አንድ ድስት ሙሉ ፍርፍር ጥርግ አድርገሽ እንደምትበይ ቢያቅ ኖሮ ራሱ አንቺን ጥሎሽ እብስ ብሎ ይሄድ ነበር፣ እሱን ከመብላትሽ በፊት። የጀርባ አጥንት ነት ያለሽ እንዴ? የጀርባ ቀማለሽ እንጂ። አዎ አገባ እንጂ ይሄ ልጅ በደለ እንዴ? ገደለ አትልም። ምክርና ቡጢው ለሰጪው ቀላል ነው አሉ። እቺን በቡጢ ነበር ማለት ሴቶችና ህጻናት። እሱም አለለክ ደግሞ የሚያምረው ምን ልስጥህ ምን ላርግልህ እያላችሁ ስዘፍኑ ነው እንጂ ምን ላርግልህ አምጣ ሲባል ደስ አይልም። አሁን አንቺና መሰሎችሽ ድፍረታችሁ 30 እና 40 ይጠይቃሉ። ምንድነው የሚያደርጉት? ማኔር ምን ነው? ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኒው ኮፒ ሊንክ መደረጉ እንዳይረሳ። አናረግም እንዴ እውነቷን እኮ ነው። ምን አለ እንዴ ወንድ ልጅ ራስ ነው። ራስ ከሆነ ደግሞ ተፍ በት ብሎ መምጣት አለበት። ጀለኛ ደግሞ አንገት ነን እንዳለችው ነው። ዞር ብላ ፒከና ለጋራን ስቀልድ ነው። ለማንኛውም ሁለታችሁ ቴንክ ዩ ሚስትየውም ባልየውም ሴቷም ቆይ የምነግራችሁ ነገር አለ። ና እዚህ ጋር ተጠብቀኝ። መጣ የሆነ ቀይ ይዤ ልምጣ። አትምጣ ተሙ ኖ ፕሊዝ ኖ ኤኒዌይስ በራሳችን ያው ከጀለስ ጋር ሱፐር ማርኬት ገብተን እሺ እንዴ ነጭ ሽንኩርት አውቃለሁ፣ ቀይ ሽንኩርት አውቃለሁ፣ የበሰለ ሽንኩርት አለ፣ የበሰለ ካሮት አለ፣ ስኳር ድንች፣ እሺ የበሰለ ድንች አለ። እኔ ትዳር እንደማይሆነው እኮ ለይቼ አውቃለሁ። ምን እንዳገባም አላውቅም። ግዛ የተባልኩት የበሰለ ድንች ነው። የበሰለ ድንች የት ነው ያለው? እንዴት ነው ጋይስ? የበሰለ ድንች አለ ተቀቅሎ፣ እሺ ቤት ውስጥ ወስደን ነጭ ሽንኩርት እሺ ቀይ ሽንኩርት አለ፣ የበሰለ ሽንኩርት፣ የበሰለ ቃሪያ፣ የሚያቃጥል ቃሪያና የማያቃጥል ቃሪያ፣ ወይ ትንሹ ቃሪያ ትልቁ ቃሪያ፣ እሺ የሚያቃጥል ቃሪያ ኦኬ እናውቃለን። የበሰለ ቃሪያ ግዛ ተብያለሁ። አረ ጋይስ ብቻህን በድ ብያለሁ። አትጥራ። እኔ ቤት ቀየርኩ፣ ሰፈር ቀየርኩ፣ ውሻ አሳድጌ ውሻው ከሱ ጋር ሆኖ እኔ ላይ ጮኸ። እኔ ምን አይነት መተት ነው ያሰራብኝ ይሄ ልጅ? Here we go again. አይ ግን አለ እኮ የበሰለ ሱፐር ማርኬት ሄዳ አታውቅም ማለት ነው። የበሰለ እኮ አለ። ሬስቶራንት የበሰለ ይዘላል። ለምን አትሄድም? እኔ እኮ አለወቅ ኤኒዌይስ አይዞህ ትለምደዋለህ። ያው ልጅ እንደው መተሽ እንዴት ይስተካከላል ብለሽ ነው? በንግግር ነው እንጂ እንዴት በመታረጊያለሽ? ምን ሆነሽ ነው? አስካልተኝ እንጂ ኧረ ቤታንቺ እንደዚህ አልጠብቅም። በምልክት ነው አዳምጪኝ እንጂ ማማ፣ በምልክት ነው። እኛ ቤት ደግሞ ባይን የነበረው ቁጭ ብላ ማለት ነው። ቀና ብዬ ካየዋትና እንዲህ ካለችኝ በቃ እንዴት ነው የሚችሉበት ነው? እንዴት ነው የሚመጣላቸው ነው? እና ልጅ አይመታም ግን ያው ይገደላል። በንግግር ነው መታ ያስፈልግም። ምንም አይነት መታ ያስፈልግም። ምንም መታ ያስፈልግም። ጧ ማዘይ ሁሉም እናቶች
ስል ስታየው አብስትራክት ሊመስል ይችላል፣ ግን አይደለም። እዚች ጋር ገደድ ያለው ስታየው የህይወቴን መንገድ ያሳያል። እዚህ ጋር ደግሞ ባዶ ቦታውን ስታየው በባዶ እግሬ የሄድኩባቸውን እነዛን ዘመናት ያሳያል። እንቀጥላለን። አንድ ጨምርልሃለሁ። እዚች ጋር የልጅቷ ቀለም ነጭ ሊመስል ይችላል፣ ግን አይደለም። ልጅቷ ጥቁር ነች፣ ወረቀቱ ነው ነጭ። ገብቷል አይደል? እንቀጥላለን። እዚህ ስለ ምን ይታያል? ነጭ ቀለም ጨፍሮ ምን ይታያል? ጥቁር። እስቲ ግለጠው ነው ነጭ። አንተ እስቲ ጨፍረው። ዋው! እና ስንት ነው የሚባለው ይሄ ስል እንግዲህ አይሸጥም። ይሄ ነገር አለ። እኔም ገጥሞኝ ያውቃል። ለማዋደድ ነው፣ ዋጋችሁ ለማድረግ ሰበባችሁ፣ ውሸታችሁ። ማዘርን ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ፣ በጣም የሚያናድድ ደም ያፈላ ሻጤራ ነው እንጀራ አባት። ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? እንዴ ሰላም የእናቴ በል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው ነው? አታፍርም እንዴ አንተ? ማለት እኮ ነው አንተ በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኩ እናትን ስትጦር የእንጀራ አባትንም አብረህ እየጦርክ ነው። ስገርም በእናትህ እሷ ደግሞ አንተን ትጦር በዚህ እድሜ። እሷ ወታ ተፍ እያለች አንተ ቤት ውስጥ አንተ ሶፋ እኮ የጭልፋ ቅርጽ ያዝ ወጣ ሰራም እንዴ? የእሷ አለመኖር አሁን እኔ እንዲህ የሚያሳድብ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣቱ በፊት ቀድማ አትንገራት እባክህ። ንገሪው እሺ። በቃ ድንገትና ለምን መሰለህ አሁን ባይዘው ስራ ምናምን ሄድ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስተዋ ነው። አባቱን ነው የሚመስለው። በቃ በሱ አባት ተበድላለች። የምሬን ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት ኢንቨስት። እሺ ምንድን ነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘር ልናይ ነው እንዴ? ላስተዋውቃት ነው የመጣሁት። ምንድን ነው ምን ነች? እሺ ገርልፍሬንድ ነው ያልከው? ታገስባለህ እባክሽ። አማለለ ዱዱ አስቀረ። ፍርካስ አልቅስ ሻራንት ሰው ምን ይወክሩ አንተ አተርፋትከ ተወንጫፊውን ሰው እንዴ? ቆይ ላውራት። እሺ ወረጨፉና ቴሌ ደግሞ ዝይቱ አይደለም። ተረጋጋ። ታው የሚስቴ ልጅ ይልሽ ምን መሰልሽ፣ ቤተሰብ እናት አባት አሉ በህይወት አይደለ? እንታይ ምንሽ ነው የሚወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? ወይኔ የኔና አር በልብስ ነው ማቀው ጭራሽ በፀጉር አመጣች። የሚሄድ አራት ሰከክ በዚህ ጭጋግ ብርሃን የሚሄድ ይልሽ እናት ፈልገሽ ነው የመጣሽው? በእውነት ነው ጠብቂያታለሽ ቤት አንተ ነው የእንጀራ አባት ነኝ። ስርዓት ይኑር። ግቢ ፍርካስ እግዚአብሔር ይርዳክ ዳባ ስታፕ ኢት ጋይስ። ይሄ ገፉማ ይባላል። የሻኪሶ ባህላዊ ምግብ ነው። ማትከፋው በሰደፍ መጣይ። በሰደፉ ሲመቱኝ ይሄን ማሚራንቴ ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ሞትኩበት። ከዛ ተነስቶ ነው መግለጫ የሚሰጠው። በእንጀራ ተባላ ብታይ አታምኝም። ኢትዮጵያ መጥቼ ያጋጠመኝን ብታይ የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው ጃምቦ። አይ ወይባ ገብቶ ነው እንዴ? ማዘሯ ምትሰራልሽ እዚህ ዘመር ጥየታ የእንግዲህ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ ርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ አምቡላም እኮ ነው አይሙላልህ። በዚህ እድሜ ያላበውን ያዘዝከ በእኛ እድሜ ደማው ልታዝ ነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የሚጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለው ቻሌንጅ ልጀምረው እንዴ? አሽምርጥ ያላበው ይላል። አስንዬ ትናንትና እኮ
ያው እቺ ቪዲዮ ላይክ ስንት ከገባ የምትሏ ቻሌንጅ ማለት ነው። ጸደይ ነች ነው ሶስት ቦነስ አትከፍኝ እኮ ነው ሄድሽ አንተ ጫጩት ፊት ፈንገል አይወራም ልክ ነህ ችግር የለም ከዛሬ ጋር ከፍለዋለሁ የሱም የትምህርት ቤቱ ክፍያ ነበር ትምህርት ቤቱ እዚህ ከሆነ አብረን እንማራለን እናትና ልጅ አንድ ቤት ደስ ይላል የኔም ያለባዋ ላዝሚያ እሺ ማዘርም በቃ ታካሚ ሆነዋል ማለት ነው ለምሮ እንገባለን ነው አንድ ላይ ይመቻችሁ መቼ ነው የምትመረቁት That's all right. እንዴ አምልጦኝ ነው እሰይ ያንባርቅብናል ጭራሽ አራብና አራብ አራብ እንግዳም ቢመጣ እንደዚህ ነው የምታደርገው ማለት ነው እኮ ሊያዋርደን አራራረክም ባካችሁ ነው ተው Do me a favor, please. Get out of here. ገና ለማይመጣ እንግዳ ገና ፊውቸር ለሚመጣ እንግዳ ነው የሚያሳስባቸው። አረ ነፍሳበት አሁንም እንዲባል ለስስቃላችሁ አንዴ ደግ አይ ልጅነት እና ተሰሳ ማንም በሌለበት እንዴ ነው ሙዶች yes የማንኛውም ዛሬ ከጀለስ ጋር መገናኛ ልንሰርቅ ሄደን ጀማሪ ሌባ ናትና እሷን ስልኳን በላት አሁን ይኸው እያለቀስ ሀከር ሰይ ለሌባም ሌባ አለው ለካ አንተ ሰይ እውነት ከሆነ እሰይ እንኳን ታባ ድጋሚ ራሱ ቢወስዱበት ገዝቶ አዲስ እያለቀስን ወደ ቤት እየሄድን ነው አይዞህ እንግዲህ ነገ ደግሞ በአዲስ ስልክ እንመጣለን ያራዳ ልጆች ይመጣችሁ አዲሱን ይዛችሁ ነጣችሁ ተሰረቁ ለሌባም ሌባ አለው ዛሬ ነው ታባ እዚህ ጋር አንዱ ምን አለ ትዳር ውስጥ ያላችሁ ወንዶች ሳታስነኩ በኮሜንት ንገሩኝ እናግባ ወይስ አናግባ ኮሜንት ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ ምን አሰብኩ ታዲያ አታግባ ነው አግባ ብነት የሌለው ጥያቄ ነው ይቅር አግባ ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው ይሄን የመሰለ በረከት ኬት ይገኛል አግባ ስለምንድን ነው የሚወራው ካገባው በኋላ ነገሮች እየገቡኝ አይደለም ማለት ነው ኑሮ ውድነቱ አግባ ወንድሜ በ5 ዓመቴ አንድ ጥቁር ፀጉር የለኝም እንዳለ ነጭቷ ከ3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰል አያያዝኩ እና ምን አሰብክ አግባ ወንድሜ እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው ሚስቴ እኮ ዱላ ይዛ አስፈራርታኝ ምናምን አይደለም ራሴ ፈልጌ ደስተኛ ነህ ወይስ አግብተሃል አታግባ እኛ ሰፈር ባል የሞተባቸው ሴቶች ብዙ ናቸው ሚስቴ የሞተችበት ባል ግን እስካሁን የለም ምን አሰብክ ያማት ትሞታለህ ነው I've decided that I want to die. አይ እንዳሳ ይሄ ያስማማ ሀሳብ አይደለም ያላገባችሁ ያገባችሁ ደግሞ አርፋችሁ ተቀመጡ What do you mean by that? እንደ ሀሳብ ነው ይሄ የኔ ግል ሀሳብ ነው ግን አሁን ምንድነው እኛ ሰፈር ብዙ ማለት እኛ ነን ማለት ነው ወይስ እንዴት ነው ነገሩ ወይ አሎላሎ ትንሽ ዛሬ ቀኑ አዛ ነገር ነው ሲያስጠላ ዝም ጌም ላጫወታ ፈታ እንተርምናው ደስ ይለኛል አራት ቁጥር ነገረኝና እሱ ላይ ተነስቼ አስማት ምናምን አራት ቁጥር ስለዚህ የኤቲኤም ፓስወርድ ነገረኝ አይ ማረሳው ሌላ አለ ልንገራ ሌላ ይረሳ ዝም ብለህ እንዳንረሳው መጨረሻ ላይ ጌም ላይ ኤቲኤም እኮ አረሳው ስለማረሳው የተወለድኩበት ልንገርህ ዝም ብዬ የእንትን ደግሞ አማክራለሁ እያልኩ የፌስቡክ ፓስወርድ በጣም 10 እየረሳሁ ተቸገርኩና
ማድረሰው ቁጥር አለ መሞረው የኤቲኤም ፓስወርድ ነገረኝ ነው ነግረም ዛሬ ሌላ ኤቲኤም ሳይሆን ሌላ ልንገርህ ቁጥር የማይረሳ ኤቲኤም ፓስወርድ ቢይዘው አንተ ማትረሳው ሁሌ ስለምትጠቀመው እኔ ቁጥር ስለምረሳው ይኸውልህ ሴቭ አደርገዋለሁ ሌላ ልስጥህ የምን ኤቲኤም ነው የምትወረው ሴቭ አደርገዋለሁ ሌላ ልስጥህ ከዛ ሴቭ አድርጌ እስቀምጥልሃለሁ ለምን በሆነ ወይ በማዘር ስልክ ምናምን አደርገዋለሁ ይሄ ሞል ብሽተኛ የኔ እድሜ ካንተ ኤቲኤም ፓስወርድ የመጀመሪያው ጋር እኩል እንደሆነ ታውቃለህ? የምርህ ነው? ሁለቱ ቁጥር ከኔ እድሜ ጋር እኩል ነው እንጂ ስንት ነው ፓስወርድ? የኔ የመጀመሪያው 25 ያንተ 25 ዋው ቢገርም አጋጣሚ ነው። ያ ቀጣዩ ደግሞ ከሲስተር ጋር እኩል ነው። ይገርመኛል መጨረሻ ቀጣዩ ከሲስተር ጋር የመጀመሪያው 25 ከሆነ ቀጣዩ ስንት ነው? ንገረኝ አንተ እኮ ያንተ ፓስወርዱ 25 ብሎ ቀጣዩ ሁለት እኮ የተ ስንት ነው? የታ 21 ነው። አትነግረኝም? እሱ እኮ ንገረኝ የትህን ምንድን ነው እኮ 25 ብለህ ፓስወርድ የትህን ለታን ንገረኝ ምንድን ነው ድርቅ የምትለው? 21 ኤቲኤምን አግኝተኸው ነው እዚህ ጋር ተለያዩ አሁን እኮ እዚሁ ኧረ ሀከር ተነቃቁ ጀለስ ኤቲኤሙን አግኝቶ ማለት ነው ነበረ ግን ምን ተማራችሁ ከዚህ ለትንሽ እኮ ነው እናንተ 25 አግኝቶት ነው 21 ነው ግን የእህቱ ዕድሜ 21 ነው። ሳምሪ አዲስ ፍቅር ጀመረች። ምን አገባክ? ምንም የራስን ህይወት አታስብም። የኔ ጌታ የሱለ ራሱ ህይወት መጥቷል። ምን አገባክ? የማትገመቺ ሴት ሁኚ። ኦልራይት የባለፈው መላጣ ነገር ነበር እንዳያየሁት ነው። አይኔ ነው እኔ እኮ ጋር አይኔን ልታየው ነው ወይስ ከኔ አይን ነው ወይስ እንደዛ ነበር? ግን መቻቶ ኦፍ ኮርስ ሳምሪ ቆንጆ ፈታ እያለች ነው። ሪላክስ ምንድነው ሪላክስ? መብቷ ነው። የኔ ፍቅር በጣም ወድሻለሁ ዳና። ማንን? ዳናይት ነው የኔ ፍቅር በጣም ወድሻለሁ። ይሄ ወይታ ይባላል። ያኔ ከዳናይት ጋር እዚህ ዳናይት ጎበኝ ሰዓት አሪፍ ኮይሶ ነበር አሳይቷታል። ተዋደው ነበር ግን ጠፋሽ። ምን ያደርጋል? ጠፋች። ሰላም ዳናይት ማለት ዓለም አቀፍ ክራሽ እየሆነች ነው። እንደዛው ነው የሚሉት። ሀመርም እንደዛ እያሉ ነው። አስቢበት። እሷም እዛ ጠፋች፣ እሱም እዚህ ቀረ። እንዴት ነበር እዚህ ግን ምኗ ተመቸ? ዳናይት ምኗ ተመቸ? ጭፈራ እንዴት እንደምታምሩ ሲጨፍሩ ግን እሺ የምትላት ነገር ካለ ሌላ ምንድን ነው ናፍቀሽ ዳናይት የምትላት ነገር ካለ ድንገት ይሄን ካየች ሌላ ለምበቃ እና አትላትም ድጋሚ አትማጣ መሰ ለራስ ጥቅም ላይ መጣችው ያለውን ጥቅም አገኘች። በቃ ወሰደች። አንተ ምንድን ነው የምታወራው? ለራሷ ጥቅም የመጣችው አሁን አትመጣም ማለት የዛኔ እኮ የሆነ ፕሮግራም አዘጋጅታ ነው አይደል? እዛ ቃና ምንድነው ቃና ቲቪ ነው አይደል? ኤኒዌይስ አይ ትመጣለች። አረ ይጅልት ተናፍቀሻል ዳናይት። ማነው ስሙ? ብቻ ላኩል አብርሽ መንቀልቀል የለብህም። ላይ ከገባ 100,000 ላይክ ካገኘ ስንት ላይክ ቢገባ ታገባለህ? 100,000 ማን ነው? በላይ ኮና በቃ ሁሉ ነገር 100,000 ከገባ አብርሃም ያገባል። ይሄንን ቪዲዮ ማለት ነው እየገባን ላይክ እናድርገው። ከቱ ጋር ነው በዛ ድረስ ኬክ መገኘት እኔ ስወለድ እኮ
የለም እንዴ እኔ ልብላ ቢያንስ ምን ነው ለእሱ አቅርቦት እሱ በለው 150 ሺህ በቃ ለምን ነው ሰብሊ ኔክስት ይር እናገባው ስለው ማለት ነው የሱሽ በላ በቃ አለቀ የጋብቻ ነጥኩ ሚዜና ይበል አብርሽ ሊያገባ ነው። መልካም እድል። ግን ያኛው ምን ሆኖ ነው? አንዳንዴም ታውነው ታንተ እድሉን ምንድነው ተላበት? እኔ እድገቴ በጣም በልጅነት ያደኩት በጣም ደስ የሚለኝ ባለፈው ቲክቶክ ላይ ያየሁት በጣም እንጂ የሆነ የሚያሳዝን ነገር አለው። ትናንትና ሴፉ ላይ ቀረበውን ሙሉን አላየሁትም። እስቲ ይሄኛውን እንስማ። እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ዋይ ነው ያኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው የማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን እንደው ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንደውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ አልፎ ከመስራት እና አልፎ አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት እኔ በልፋት ነው ያሳደኩት። ድካም አለቀቀኝ፣ መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። በሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። ወንድሙ ጅራ ነው ስሙ። ያዛዘናል ቱቢሆነስት። አሁን ደግሞ እንዳለው እድሜው እንትን ብሏል። ግን ያው ወንድ ልጅ አያረጅም ነው የሚባለው። አሁንም ያው ተፍ በላባት እንግዲህ ይሳካልህ። ናይስ ሰበር ዜና አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400 ሺህ በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያ ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል። በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለ ይሄንን እንትን ማለት ነው። እኔ ራሴ ፎሎ አድርጌዋለሁ። ይሄንን የቲክቶክ እንትን አላቸው አካውንት ማለት ነው። አሁን የሆነ እንደ ትሬንድ ደግሞ ሆኖ ሞር እያፈመዝናቸው ነው ያለው ማለት ነው። ብዙ ሰው አሁን ሞር እያወቃቸው ነው። እሱ ለምን አደረገ ምናምን እያለ ፋይንድ አውት ለማድረግ ሲሄድ ኤኒዌይስ ላይክ ጋዜጣዊ መግለጫ ቢሰጥበት በሰፊውና ምን እንደተፈጠረ ብናቅ እሱ ሁሉ ማቋረጥ ብቻ ሳይሆን ሁሉን ያቋረጠበት ምክንያት ምን እንደሆነ ለህዝብ ይፋ ቢሆን እላለሁ እንዳሰብ። ኤኒዌይስ ግን አንፎሎ እናደርጋለን። ጋይስ እንግዲህ ይሄን ቪዲዮን እስካሁን እንዳያችሁት ነበረ። ከወደዳችሁት ላይክ አድርጉት፣ ሼር እያደረጋችሁ ፋሚሊ ሆኖ ቴንክ ዩ። ነገ ባበደና በቀውጢ ሪአክሽን ቪዲዮ እንገናኛለን። እስከዛው